ሰላም ጤና ይስጥልን ኩብራንና ኩብራት የኩዊን ኩዌት ተከታታዮች በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬም ለእናንተ ይጠቅማል ያልኩትን መረጃ ይዤ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው በማዳመጥ የዩቲዩብ ቻናሌን ሰብስክራይብ እንዲሁም አዳዲስ መረጃ እንዲደርሳችሁ ኖቲፊኬሽኗን መጫን አትርሱ። ዛሬ ላይ የምንወያይበት ወይም ለእናንተ ይጠቅማል ብዬ ይዤ የመጣሁትኝ መረጃ በኩዌት ለምትኖሩ እህቶች ወንድሞች ምን አይነት የዚያራ ካርድ አለ? ይህ የዚያራ ካርድስ ወደ ኖርማል መኖሪያ ፈቃድ መቀየር ይቻላል የሚል የብዙዎቻችሁ ጥያቄ ነበረ። ስለዚህ ዛሬ ላይ መረጃውን ይዤላችሁ መጥቻለሁ ማለት ነው። ኩዌት ለምትኖሩ እህቶችና ወንድሞች ሶስት አይነት የዚያራ ካርድ አለ። አንደኛው የፋሚሊ ዚያራ ካርድ ነው። ሁለት ባለ ትዳሮች አንድ ቤት ውስጥ የሚኖሩ ኢትዮጵያውያኖች እናት፣ አባት፣ እህት፣ ወንድም እንዲሁም ልጅ ማምጣት የሚችሉበት ማለት ነው። ፋሚሊ ዚያራ ካርድ የሚባለው ማለት ነው። ቲጃሪያ ዚያራ ካርድ ሁለተኛው ቲጃሪያ ዚያራ ካርድ ማለት አንዳንድ የግል ድርጅት ያላቸው ኢትዮጵያውያኖች በድርጅታቸው ስም ወይም ሼር አድርገው ከመዋጥን ጋር ከዜጋ ጋር ሼር አድርገው በሚሰሩት ድርጅት ስም አንድን ሰው በዚያራ ማምጣት ማለት ነው። ዚያራት ቲጃሪያ። ይህ ዚያራት ቲጃሪያ ወደ ኖርማል መኖሪያ ፈቃድ መቀየር ይቻላል። ይሄ ምንም እርግጠኛ ሆኜ መናገር የምችለው በቲጃራ ወይም በቲጃሪያ ዚያራ ካርድ የመጣችሁ ኢትዮጵያውያን ወገኖች መኖሪያ ፈቃዱን ወይም የመጣችሁበትን ዚያራ ካርድ ወደ ኖርማል መኖሪያ ፈቃድ መቀየር ትችላላችሁ። ሌላው ዚያራት ሲያህያ ነው። በመንግስት ነው እንግዲህ አጎብኘት ከመንግስት የሚሰጣችሁ የቪዛ አይነት ነው። እሱን ትራቨል ኤጀንት ላይ ነው ማግኘት የምትችሉትኝ። እሱ ወደ ኖርማል መኖሪያ ፈቃድ ይቀየራሉ የሚለው የአይላውና የዚያራትል አይላና የዚያራትል ሲያህያ መንግስት በሰዓቱ አይቶ የሚወስነው ነገር ሲሆን እሱንም ማወቅ የምትችሉት ክድመትል መዋጥን ወይም ጀዋዛት ውስጥ ብቻና ብቻ ይሆናል ማለት ነው። እህቶቼ ሌላ አንዳንድ ጥያቄ ካላችሁ ጥያቄያችሁን ኮሜንት ሴክሽን ላይ አስቀምጡ። ዴይ ቱ ዴይ እንግዲህ በመችለው ለእናንተ በዩቲዩብ ቻናል አሪፍ መረጃዎችን ይዤ እመጣለሁ ማለት ነው። ዚያራን በተመለከተ ዛሬ እዚህ ጋር ይበቃናል። በሚቀጥለው ደግሞ ሌላ መረጃ ይዤላችሁ እመጣለሁኝ። መልካም ጊዜ